ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይስ እያያችሁ ነው? እንደዚህ አድርገን ላሳያችሁ። ይሄው ዛሬ ውጪ ወጥቻለሁ። እንግዲህ ዛሬ በድጋሚ ውጪ ወጥቻለሁ። ውድ ቤተሰቦቼ ወጣ ብዬ ዛሬ ወክ አድርጌ እመጣለሁ ብዬ ይኸው እንግዲህ ውጪ ነኝ። ይኸው ውሃውንም ይዣለሁ። እንግዲህ እዚህ ጋር ታውቃላችሁ ዱባይ ውስጥ ሙቀት ኃይለኛ ነው። እግዚአብሔርን ሙቀት ሊገለኝ ነው። እናንተ ሰፈርን ላስጎበኛችሁ። ሰፈርን እዩ እዩ። እና ይሄንን ይመስላል ውዶች። በስማም ይኸው ላብ አሁን በቃ ጀምሯል ማለት ነው። ላብ ጀመረ። ምንም አልተቀባውም፣ ምንም የለም። ይኸው ላብ ጀምሯል። እና ውዶቼ ማሮቼ አያችሁ፣ ሰፈረን አያችሁ። ያው አንዳንዴ እንደዚህ ወጣ ብለን አየሩን እንቀበላለን። ግን ሙቀቱ ኃይለኛ ነው። እግዚአብሔር ሊገለኝ ነው። ሙቀቱን ሊገለኝ ነው። ሰውነቴ እኔ ውጪ ወጥቼ አላቅም። ቤት ውስጥ ነኝ ሁሌ ማለት ነው። አሁን እንደዚህ ሰዎቹ ከወጡም በኋላ ውጪ መውጣት ጀመርኩኝ። ግን ሙቀቱን ሌላ ነው። አልተቻለም። ታውቃላችሁ ሙቀት አልተቻለም። እኔ እንደውም የሆነ መኪና ጋር የሆነ ልጆች እየሄዱ እጃቸውን እያሳዩ ሄዱ። በዛም እኔ እንደውም የሴትዮዋ ዘመዶች ናቸው ብዬ ደንግጬ አየሁ። እና ይህንን ይመስላል። ሰፈሩን እዩ። እግዚአብሔርን ደስ ይላል። ዱባይ እኔ የምወደው ለዚህ ነው። ጽድት ያለች ናት። ሁሉም ነገር ጽድት ያለ ጸዳ ያለች ናት። ለእኔ ትመቸኛለች። ግን ሙቀቱ አልተቻለም። እና ውዶቼ ማሮቼ ምን ይደረጋል? እዛ ጋር ያው ሰፈሩን ያው ዱባይ ያው ቤታቸው ደስ አይልም? ወይኔ ፀሐይ ወይኔ አያሳይም። እኔ ሊሞት ነው። እግዚአብሔር ሊሞት ነው። አሁን ሄጄ ጓደኞችን አገኛቸዋለሁ፣ አስተዋውቃለሁ ከእናንተ ጋር። ያው አሁን እየሄድኩ ነኝ ወደ እነሱ ጋር። ስንት ነው ቢላ ነምበር 215 ነው መሰለኝ። 213 አዎ እና አይ ቲንክ እዚህ ጋር ነው ደርሼ ያለው ቤታቸውን ማለት ነው። እንግዲህ እዚህ ጋር ናቸው። ከነሱ ጋር ዘና ፈታ እንላለን እና ያለን አሳያችኋለሁ። በርሽን ክፈቺ። ደርሼ ያለው ወደ ጓደኛዬ ቤት ነው። ይሄ ጓደኛዬ ቤት ነው። እስቲ ውዴ በርንክ ለምን ቆየሽ? አንቺ ቲክቶክ እየሰራሽ ደግሞ ዩቲዩብ ነው፣ ቲክቶክ አይደለም። እንደውም ቡርታ የት አለች? ሄደች እኮ እግዚአብሔር ማዳም ጠራችና ለምን ምን ሆና ተናደደች? አንቺ ቆየሽ። ምን ይሻላችኋል? አንቺ ደግሞ ቲክቶክ አይደለም እኔ ከገባሁ ችግር የለም። ይሄ ኖርማል ነው። ወደ ኋላሽ እስቲ ወደዛ ተመለሽ እስቲ ታይ ለላ ወደዛ አንቺ ምን ሆነሻል? ተቀብረሻል እንዴ? ማለት
ይሄን ማየት ፈልጋ ነው ብዬ ይኸው እንዲህ እያልኩ ባልሲክ እኮ ጥሩ ነበር። አይነ መቻየው አይደለም ይሄ ሱሪ ቀዩን እንደዚህ ሲሆን እንደዚህ ሲዞር ቀዩን አይደለም እየቀረጸ ነው። አው እየቀረጸ ነው። ጌታ ድምጽ ይገባል። ችግር የለም። ትቆጫለህ። ዩቲዩብ ችግር የለም። እንዴት ናችሁ? አንቺ ያለሽ በህይወት እኔ እኮ አልሞትኩም። ቆይ ምን ሆነሽ ነው? ተቀብረሽ ነው ቤት ውስጥ? ሞቼ ነበር ግን ተነሳ። ስንቴ ነው ጠየቅኳሽ? እስቲ እግዚአብሔር ቆይ ጠይቃለሁ። እኔ እዛ ጋር ግን የእናንተ በራፉ ጋር እንደዚህ ዞሪኝ ስንቴ ነው ዞር ነው? እቺ ቡርታ የት ገብታ ነው? ቡርታ በኢሞ አንቺ ጋር መቼ አወራን? ያንቺ ስልክ እኔ ጋር አለ። እግዚአብሔርን አላውቅም። ከዚህ በፊት አንቺ ስልክ ቁጥር ወስጃለሁ። አንድ ቀን ውሻው ይዘሽ ሄደሽ ነበርሽ። ረስቼያለሁ። ወደሽ አይደለም እንዴ አለች እኮ ወደሽን ላሳይሽ አይደለም አለች። ምንድን ነው ፕሮፋይል ላይ ያለው? ይሄ የኔ ነው። መቼ ካንቺ ማን ነው ያወራ? ያ ኪሳራ እኔ እኮ ሰላም ነሽ ወይ ብዬ እኮ ጠይቄሽ ነበረ። እኔ መቼ እንደውም ከዛ በኋላ አንቺን ጥፍት አልሽው እኔን ጥፍት አልኩኝ። ከዛ በኋላ እቺት አንድ ቡርቴ የምትባል ልጅ ጠይም የለችም ቀጫጫዋ ምናምን እየተባለን ትላንት ስሙን ከፍ እያደረገን ቀጫጫው እያለ እድሜለሰው ቡርቴ እየተገባች እቺት እያለች ቆይ እኔ ሁሉም በልታችሁ ነው የምታጥቡት? እቃውን ምንድን ነው ጦር ወጣ ቤት ውስጥ አሁን አነሳቸው። የትላንት ነው ያኛው ትላንትና አሁን ነው አስገባሁት። ወይኔ በላቸው ሲምፕል ነው። ወ ለካ ማዳሞ ጥሩ ናት መኖሩ ቤት ውስጥ ጽድት ይላል። አንድ ሰው ቲክቶክ ላይ ለኔ ቡና አታፊ አሁን ጠጥቻለሁ። ቆይ ለኔ አትጨምር አንቺ ጠጪ። አሁን እኔ እግዚአብሔርን ትልቅ እንትን ያለ ብርጭቆ ሙሉ ነው የጠጣው። ፈተ አሁንም አንቺ መጀመሪያ መቼ አነሰና አወፍርም። አይ እንጀራ ትንሽ ትበያለሽ በወጥ አለ እንጀራም በላለሁ ትንሽ ኩቡዝ አትስጪልን። እንጀራ መስለሽ ነው እኮ ይሄ ነው ይበላል። ኩቡዝ ታይ በቃ እሱም ታይ አልበላም። እንጀራ ስል የእውነት እንጀራ መስሎኝ ነው። አያወፍርም እኮ እንደዚህ አይነት ያደክመኛል። እንደውም እራሱ አልበላም። እንደውም አልበላም። ወጡ በጣም ይጥማል። እሺ ይሄ ጥሩ ነው። ይሄ ነጭ ያው ነው አይደለም? ያው ችግር የለም። ይሄ ወፍራም ድንች ወጥ ስለሚወድ ይሄን እንበላለን። ይሄን እንበላለን። ይሄን ላሙት ታይ ችግር የለም። ያ ሁሉንም አውጪ። ምን ጨነቀኝ? ቤቱ ምንድን ነው? ጦር ነው። ሰርግ ወጣ ክርሚስ ነው የወጣ ቤት ውስጥ አንድ ሰው ነው ሲንክለት ተፍላ ምን ይላል? አጠገብ ለሆነ ሰራተኛ አጠገብ ለሆነ ካላሰራ አንዴ ከአይናችሁ ዞር ስትል ይቀመጣሉ። ይቀመጣሉ ይሆናሉ። ሲያዩ ግን እኮ አይቀመጡም። በጣም ስላለ እንትን ትኩረት አደርጋለሁ። ነጮች በጭራሽ አይሰሩም። ነጮች ምን ይሆናሉ? ሰዎች ስላሉ በእነሱ ፊት እንዲህ ይሆናሉ። እነሱ ዞር ካሉ በኋላ ምግብ ላይ ነው ትኩረቱ። ትኩረቱ ሁሉ በምግብ ላይ ነው። አሁን እኛ ጋር እነሱ ቢኖርም ባይኖርም እኛ እንሰራለን፣ እናስተካክላለን። ከዛ በኋላ እንቀመጣለን። እኛ እኮ የሥራ ሰው ነን። እኛ እኮ ኢትዮጵያውያን ማለት እነሱ እኮ በጣም ይወዳሉ። ለስራ ጥሩ ነው። አይችሉም እኮ ስራ እንደኛ እነሱ ይሰራሉ። እንደ ሲጀመር ኢትዮጵያውያን ጎበዞች ናቸው። ፊሊፒኖ የቆየች ናት። ኦኬ እዚህ ሰፈር የልጅ ነው የምታሳድገው። ዋው እኛ በልተናል። አንቺ ደግሞ ቤት እንሽማ አንቺ እኔ ብቻዬ ነው የሚበላው። ምን አይነት ጉድ ነው? ቆይ ይጣፍጣል። እኔ ቤተሰቦችን ላሳያችሁ። ይኸው እኛ የምንበላው ቂጣ፣ ይኸው እናንተ ምን የሚመስል እንጀራ እየበላችሁ እኛ የምንበላው ቂጣ እያያችሁ፣ ይኸው እያያችሁ
እኛ ምን በላው ቂጣ ይሄ ነው። እናንተ ምን የሚመስል እንጀራ እየበላችሁ ኢትዮጵያ ውስጥ ኑሮ መጥፎ ነው ትላላችሁ። እዩ እግዚአብሔር እነሱ ይሄንን በልቶ ነው የሚኖሩት። ምን የሚመስል እንጀራ እየበሉ ኑሮ መጥፎ ነው ይላሉ። እኔ ይሄንን ቂጣ ይሄንን ድንጋይ የሆነ እንትን ቂጣ እየበሉ ፊታችሁ ላይ ይሄ ሁሉ ሜካፕ እየተቀቡ ኑሮ ውድነት ይላሉ። ቆይ ኢትዮጵያ ውስጥ ቆይ ይሄ ዱቄት እንደውም ከሀገሩ ቢጠፋ ምን ይሆናል? አሁን አንቺ ከሀገሩ መቼ ይጠፋል? ገና ይገባል እንጂ ለመብላት ለመጠጣት የለም ያለው እንትኑ የጨመርሽ ቡርቶ እንን የገረመኝ ነገር ስሚ፣ ለመብላት ለመጠጣት የለም እያሉ ናቸው። ግን ለፊታቸው ለዱቄት ከየት ይወጣል? እኔም ጥያቄ ነው። ለለማን ጥያቄ ነው አለች። ለምን ጥያቄ ነው እኮ እኔ ለምን እኮ የሚናገረውና የሚኖሩት ህይወት እኮ የተለያያል። እንዴት ታዲያ ኢትዮጵያ ውስጥ ኑሮ መጥፎ ነው። ምንም መጥፎ አይደለም። እግዚአብሔር አንቺ ነው ታስጠሊ አትበይ ቢ አንቺ የምታስጠሊ አትበይ ቢ በላም እኮ ትናንት እስቲ ቦይ ይሄኒ ትላለች። አንቺ የት ነው ይሄው አሁን ስሞስር እኮ ቤት ተማገ ስፖርት እንደዚህ ቁጭ ብድግ እንደው ላሳይ ቁጭ መቼ እችላለሁ? አንቺ ምን ታወሪያለሽ? በአንድ አይሆንም እኮ ቀስ እያለሽ እራስሽን ነው ሲራስሽ ነው ለምሳሌ ፀጉርሽን ሲያምር ፀጉራ እስከወጣም በኋላ ለመሳቅ ነው እንዴ? ምን አይነት ላ እሱ አይደለም። እግዚአብሔርን እንደዛ አይደለም። መድኃኒዓለም ለምን ቀስ ብለሽ ስፖርትም ሲበዛ እኮ ያላግባ ወፍራት መቀነስ ስፖርት አልሰራም። እሱ አይሻልም። የትላንቱ ቲጂ ሰርች ያለው ስፖርት አይደለም። አዎ ሰርች ያለው ስፖርት እያለች ነው። ቀይ በቀይ ሆነ። እሱንም አጠራው በፍሪጅ ውስጥ አረኩኝ። ጠዋት ጠጥቼ ያለው ምን ይላል? ዝንጅብል የለም እኔ አይደለም እኔ ጨመርኩት። ምንድነው እርፋ ቅርንፉድ እንደ ሀዳ ባህር ዛፍ ቅጠል ሎሚ ፍሬሽ እሱንም ጨምረ አፈላው። ካፈላም በኋላ ውሃት ወስጄ ስጠጣ ሁሉ ለውብረት ነው። አንቺ ግን እኮ እኛ ለምንድን ነው የማንወፍረው? እናንተ ያው የተፈጥሮ ነው። ምን ይደረጋል? ቤተሰብ ምናልባት ፋሚሊዎቹ ያንቺ ቤተሰቦች ቃጫጫ ሆኖ ነው። ያው ምናልባት ከቤተሰብ ይሆናል ከአባት ወር ከእናት አንቺ የኔ አባት ባለጌ ሳይረቃም እሱ ወይ የሰው ወይ የኔ ሸቀላ ሄዶ ነው። በተለይ ያው ምናልባት ከሁለቱ ወንዶች ፋዘር ጋር ነው መሰለኝ ችግሩ ፋዘር ጋር ነው መሰለኝ። አዎ ይሄዳል። ሸቀላ ያውቃል። በነገራችን ላይ ግን እኮ የኛ አበሾቹ እኮ ብዙዎቹ እኮ በብዛት እኮ ቀጫቀጫ ናቸው በብዛት። አዎ እሱማ ብዙ ጊዜ ውፍረት ያለው ናይጄሪያ ጋና አፍሪካውያኖቹ አንዳንዶቹ አሉ። አፍሪካውያን እነሱ ወፍራም ናቸው። አሁን በእነሱ ውስጥ ቀጫጮች አሉ። ግን የእነሱ ቄጣቸው በምንድን ነው የሚያሳድጉት? አንቺ ነገር ቢያስቀኝ በምንድን ነው የሚያሳድጉት አለች እኮ ያበላሉ። እግዚአብሔር ቄጣቸው ነው እኮ ሁሉም እኮ ቄጣ አንዳንድ ከስልጣን ሲንቲኑ እኮ ቄጣ አውጣላሉ። ምን እሱ ቆይ ላሳይሽ እስቲ ካለ ለነስጭ እኔ እበላለሁ። እኔ ባታር እኛ ጋር ማለት እኔ አልበላም። እሱ እኛ ቤት እኮ ሰውዬው ይበላል። ቄጥ ይወጣል። ልጆች ይበላሉ። እኛ ጋር ጧት ትበያለሽ። ሁለት ማንካ ለማንካ ባዶ ወጥንሽ። ከዛም በኋላ ማለት ነው ምን ታረጋለሽ? ለ15 ደቂቃ ለ20 ደቂቃ እንደዚህ ጭራሽ አንቺማ ትችያለሽ። እኔማ አልችልም። አንቺ እኮ ቀስ በአንድ የሚሆን ነገር የለውም። አንቺ ደግሞ ስፖርት የሚባል ነገር አልፈልግም። ለምን አልጣፈጥሽ? ቆንጆ ነው እኮ ለሰውነት ይጣፈጣል። እግዚአብሔር አንዳንዴ ደግሞ ወክ ማለት ወክ ነው። አንቺ እረፍት ነኝ እኮ አሁን ሁለት ወር ቢሆን ነው እረፍት ስለሆነ አሁን ይሁዲም እረፍት አለ የራስሽ የለም የለም አልወጣም። ሰዎቹ ሲኖሩ የለም
አልፈልግም አልወጣም። አሁን ወይም ሴትዮን ጠይቂ ምን እንደ አሁን አሁን ግላፍስ ይዙልኝ ነው ቢዚ ኖሮ ምን ችግር አለ? ግላፍስ ምንድን ነው? አሁን ግላፍስ አንድ ግላፍስ ልጥለፍ ከሱፐር ማርኬት ግላፍስ የለም ቤት ውስጥ ምንድን ነው ግላፍስ? እንደዚህ የሚለበስ ግላቭስ አንቺ ቤት አለ? እኛ ጋር አለ። አይ ቲንክ አይን አለ ያ እሱማ የታወቀ ነው። እዚህ ጋር ፊት ለፊት እናቴ ምን ነው ቤትሽ ይላል። ሁለተኛ አይን ታውቂያለሽ? ምንድን ነው? ላይ ያየች እኮ ናት። እኛ ቤት የለም ጊዜ እኛ ቤት እኮ አሁን ልትወጣ ስትል እንደዚህ አይነት ቦታ ላይ ይቀመጣል። እንደዚህ ቀጥታው ያያል ማለት ነው። እሱን መንቀል ትችያለሽ። ስትሬት ነው ትነቂያለሽ። ለምን ነቀለሽ ነው? እኛ ጋር የሆነ ልጅ ምናምን ያስቀምጠው ሰው ሀደራ ብሎ እንደሚሄድ ነው። እያጸዳሁ ነኝ ቢያ እያጸዳሁ እንደዚህ ነቀልኩኝ። ረስቻለሁ። ሶሪ ምን አይደለም። አሁን ዘግታ ካይደሽ ፕላስቲክ አሁን ፕላስቲክ አደርጋለሁ። እንደዛ ያደርጋሉ። ወይኔ አንቺ ልጅ አያሳይም። ፕላስቲክ ከተሸፈነ አይኑ እኮ በቃ ይታወራል። ከዛም አንቺ ቻርጁን ከነቀልሽ ሲጀመር እኔ እሱ ከተዘጋኩ እኔ በጣም ደፋር ነው የሚሆነው። አልፈልግም። አዎ ይሻላል። ምን እንደሆነ እኮ እንዲህ ነው እኔ አልፈልግም። እኛ ቤት በየቦታ ነው። እዚህ ጋር አለ፣ እዚህ ፊት ለፊት አለ። ይሄ መስመር ሁሉም እሱ ነው። ምንድን ነው ስለው ምን አውቃለሁ። እነሱ አይናቸው ነው ገንዘባችሁ እኮ እንትን ሆኖ ነው። እዛ አንቺ ቅድም ያለ ነው ሰላም ቤት ማለት ነው። ሴትዮዋ ለቤት በጣም እንትን ታደርጋለች እኮ ስዳጋና ገንዘብ ነው ለቤት የሚያስፈልገው ነገር ለሰራተኛ ምናምን ነገር እኮ ታደርጋለች። ጎበዝ ናት ትይዛለች እንጂ ምን ጎበዝ አትለቁም። ግን አሁን የተሰራው እነሱ የገቡ ቅርብ ጊዜ ነው ሰላም የመጣች። አዎ ቤት እያሳደሱ እኮ ነው። ቤታቸው እኮ አዲስ ነው እኮ የታድሶ ነው ራሳቸው የገቡት። ታዲያ ለምን ያሳድሳሉ? አሁን እንደገና ብር ሞልቶ ነው። ለኔ ቢሰጡ ምን ይሆናል? ምስኪን ወለደች። አዎ ለዛ ነው እኮ ቤታቸው ያሳምሩ እና እንትን ነው ደግሞ 2000 ነው የሚከፍሉት እኮ ለሷ 2000 ነው። አይዱም የራሳቸው እየተኙ እዛ ሰላም የምትባለው አለች። ሰላም የምትባለው ረጅሙን አውቃታለሁ። አዎ እሷ 2000 ነው የሚከፍለው። 2000 አይ በእነሱ ነው እንዴ? በካምፓኒ ራሱ አለች እና አንድ ሰው ለምን ይዋሻል? ካምፓኒ ነው አይዲ የራሴትያ አሁን የኔ አይዲ በኔ እጅ ነው። ፓስፖርቱ ካምፓኒ ጋር ነው። እዛ በእኛ ጀርባ ያለችው ሰላም ነው አለች። አውቃታለሁ። ረጅሟን እሷ እኮ አይዲ የካምፓኒ ነው አለች። ነው ካምፓኒ ነው በሴትዮዋ ስር ነው አለች። ሰላም ናት። እኔ ያቺኛዋ ማርታን ብዬ ነው እኔ አይደለችም። ማርታን ብዬ ነው። ማርታ ማርታ ረጅሟ ቀይዋ የለችም ቀጫጯ ማርታን ቀይዋን ኪሳራ አንቺ ውርደታ ነበረ ቅድም ስለማርታ ቅድማ አርተን ነበር። እንትን እኮ አይምሮ ሌላ ቦታ ሄደ መሰለኝ። ማርታ ትለኛለች። ገለቀኩ ሆኔ እንትን በነገራችን ከአይን ራቀ ከልብ ርቃል የሚባል ነገር አለ። ታወራለች ግን ዳይሬክቷ ከስንት አንዴ ነው የምታወራው እኮ ስትልጊ ሁላ እኮ አታየውም። ምስኪን ናፈቀችኝ። ቆይ ማርታ ስልኩን በደንብ አታይም። እኔ ሁሌ አንዳንድ ጊዜ ሜሴጅ እልካታለሁ። ምንም አትመልስም። ስልኩን ሁለት ራይት ይሰጣል እንጂ አትገባም። ኪሳራ ልጅን ብቻ አይታ ልጅ ህፃን አለ። እንትን ቤት አይቀመጡም ማለት ሰዎቹ በጣም ይጨቃጨቃሉ። ፍቅር ያላቸው ማለት ለምን እርስ በርስ ይጨቃጨቃሉ ምናምን። አባሻም አለ ጥሩ ነው ጭቅጭቅ። እንደዛ ይሆናሉ። ደግሞ ሴትዮዋ የእሷ ሴትዮዋ ቤት እኮ ቀይጦ አይቀመጥም። ትሄዳ ቤት ውስጥ መቀመጥ ጥሩ አይደለም። ግን እሷም ይዛ መሄዱ ነው ችግሩ። እሷም ይዛ ትሄዳለች። እዛ ሊባኖን ካሄደች ደግሞ እሷ ከአባቷና ከአያቶቹ ጋር ልጁ ትጥላለች። ያው እሱ ልጅቷ ከእነሱ ጋር እሷ ደግሞ የሆነ ፍቅረኛ ምናምን የበፊት ፍቅረኛ ነበረ ምናምን። ሰውዬውም ለአንድ ሳምንት ሄደዋል አለች ባለፈው ተሳፍረው እነሱ ጋር አንድ ሳምንት ቆይቶ በጣም ተመለሰ። እሱ ከዚያም ትንሽ እረፍት ትይውዛል። ምን እረፍት አለው? እሷ እኮ እረፍት የለውም ልጅቷ እኮ ህፃን ካለ ኧረ እረፍት የላትም። ህፃን ካለ እረፍት የለም። እሱ ነው ችግሩ። ወደ ህፃን ሆኖ ነበር የመጣችው። እስካሁን እረፍት የላትም። ከራሷ አውቃለሁ። ያ ህፃኑ እኔ ህፃኑ ያኛው ደስ ይላል፣ ደስ ይላል በጣም። እናንተ ለኔ በቃኝ በቃኝ።
አንቺ ያለ ሱካርም ይጣፍጣል ቡና። የለም እኔ እንዴ እኮ ጠጥቻለሁ። እኔ ያለ ቤት ውስጥ ጠጥቻለሁ። ቡና እኮ አንቺ ስለሰጠሽ ነው እንጂ ቤት ውስጥ ትልቅ በኩባያ ነው የጠጣሁት። እኔ ያለ ሱካር ነው የተነሳሁት ላይ ብቻዬ። አንቺ ግን ሲጥሞ ይሄንን ሁሉ አዎ ግን ለጮጋራ ችግር የለም። እስካሁን ችግር የለውም። ጮጋራሽ ጋር አውርተሻል? ፍቃድ አውጥቻለሁ። ችግር የለውም። አይዲ ካሉ ችግር የለውም። ህጋዊ ነው ማለት ነው። እግዚአብሔር ይመስገን። ጮጋራ ነገር ግን አታብዢ፣ ቡና አታብዢ። ለኔም ጮጋራ ችግር የለም። ግን ምንም እንደዛ ነው። ቡና ብዙ ከጠጣ ጥሩ አይደለም እያሉ ናቸው። ለዛ ነው ለዛሬ እንጂ ለነገ ጥሩ ላይሆን ይችላል። ወይኔ አሁን በልጅ ነሽ ትንሽ አንቺ እያረጃሽ ትያለሽ። ከዛ በኋላ ጮጋራ ያለኝ የኔ ሲስተር ማለት እዚህ የመጣችው ትንሽዋ አሁን ጮጋራ ያማታል። የኔ ወንድሜ ጮጋራ ያማት። እንዴት ነው ጮጋራ ያማቸው? ጮጋራ ማ አንቺ እንደዚህ ትያለሽ? እነሱን ጮጋራ በምን እንደሚመጣ ታውቃለሽ? ጮጋራ በምን እንደሚመጣ ታውቃለሽ? በንዴት ይመጣል። ደግሞ በርበሬም ጨውም ደግሞ ነው እንደዚህ በቂጣ በዳቦ አው ያደረ የቆየ ምግብ ከበላሽ ጀራ ደግሞ የሆነ አፍስቶ እኮ የሆነ አይተም የሚያደርገው ምንድን ነው የሚባለው በአማርኛ? የቆመጠጠውን እሱ በተለይ ለጮጋራ እንጀራ የቆመጠጠውን ምንም ነገር የቆመጠጠውን ነገር በዛኛው ሳምንት ላይ በጣም በላን እንጀራ ማለት ነው። ሴትዮዋ ሰዎቹ የተሳፈሩ ጊዜ ደሞዝን ትመጣለች ሁሌም እሱ ነው የሚበላው። ዋው ቆንጆ ነው። ደግሞ ካለ እኮ ምንም ሆኖ አይታይም። ከሌለ ነው የምናፍቀው። ከሌለ እኔ እያየ አይናፍቅም። ካለ ከተሰወረ በቃ አትጠይቂው እንዴት እንደሚያደርግ እግዚአብሔርን ካለ ከተሰወረ ነው ችግር የለም። እግዚአብሔርን አሁን እኮ ስንበላ እኮ ምንም አይመስልም እኮ ግን ከሌለ እኮ በጣም ናፍቆቱ እንዴት እንደሚያደርግ እግዚአብሔርን ሲኖር ምንም አይመስልም። እናንተ ሰው እንደዚህ እየጣፈጠ ለምንድን ነው አንድ ላይ የሚሰሩት የሚጣል? አንዳንድ ልጆች እኮ እንደኛ አይደሉም እኮ አንዳንዶቹ አሁን በምግብ በኩል በስራ በኩል ይጣላሉ። አዎ ብዙ ጊዜ እነሱ የሚጣለው ምንድነው? አሁን አንድ ሰው ስልክ ከያዘ አንድ ሰው የሚሰራ ከሆነ መጣላት ማጋጨት ያው ከሳጨሪሱ ማያዝ አለበት። አዎ ግን የነሱ ስራቸው የተለየ ቢሆንም አንድ ኩሽና አንድ ጽዳት ቢሆንም አሁን ለምሳሌ ጽዳቱ ያቸኛው ጽዳቱን ጨርሳ ስትመጣ ኩሽና ውስጥ ያለችው ኩሽና ውስጥ ሳታጸዳ ቁጭ ብላ እሷን ከጠበቀች ሳይኖቹን ድስቶቹን ሁሉ እዚህ ጋር ከምራ እሷን ከጠበቀች ታዲያ እነሰራለሁ እንዴ? ምንድነው ቅጣት በላው እንዴ? እንደዚህ አይነት ነገር ጥሩ አይደለም። ከተስማሙ ኦኬ፣ ካልተስማሙ ግን ችግር ነው። በስልክ ዙሪያ እንደዚህ መስማማት በስራ በኩል መስማማት የሚባል ነገር የለም። አንቺ የራስሽ ስራውን መጨረስ፣ እሷ ደግሞ የራሷ ስራውን መጨረስ። ደግሞ አሁን ኩሽና ውስጥ የተቀመጠችው ስልኩን ይዛ ቁጭ ብላ እሷን ከጠበቀች ሳህን ድስት ምናምን እዚህ ጋር ከምራ አስቀምጣ እሷ ጽዳት ስለሆነች መታት ተጠብላ እሷ ቁጭ ካለች ደስ ይላል። ይሄም አይሆንም። እሱ ነው እኔ ደግሞ ያኛው መስሎኝ ጆሮ እየሰማ ምን ችግር አለ? እዚህ ጋር ችግር የለም። አይ በጣም ይደብራል እውነቱን ለመናገር። ለምን ሁለት ሰው ሆኖ እየሰራ ከሆነ እኔ የራሱ ስራ በደንብ መስራት አለበት። ከዛ በኋላ እነሱም በአንድ ላይ ማረገው ኩሽና ውስጥ ሲበሉ ሲጠጡ ሳወሩ ሲተኙ ለምሳሌ ማለት ነው ኩሽናና መቼም ሁለት ሰው ሲሆኑ ስራቸው የተለያየ ሊሆንም ይችላል። ለምን ሁሉም እኮ በጋራ የሚሰራ ስራም ሊሆን ይችላል። ግን መዳም ያስገባችሁ በተለያየ ስራ ላይ ስራ ዘርፍ ከሆነ ማለት ነው እነሱ ፍቅርና ትብብር አንድነት ካላችሁ ጠዋት እነሱና መቼስ የሆነ ስራ ጠዋት እኮ ይሄን አይል የለው ጠዋት እንደዚህ ጥሩ ብዙ አይደለም። እነሱ ለቁርስ ሰዓት እነሱ ብዙ ሆኖ ከተነሱ አንዷ ከሰራች አንዷ ደግሞ ማቅረብ እዚህ ጋር አንዷ ካስተካከለች አንዷ ደግሞ ማቅረብ ማለት ነው። ቀደም ብሎ ከቁርስ ሰዓት ቀደም ብሎ ይነሱና ጽዳቱን መጀመሪያ ሳሎን ነው የሚጸዳው። ሳሎንን ጽድት አድርጎ ወደ ኩሽና ይመጣሉ። ሁለትና አንድ እኮ አንድ እኩል አይደለም። ሁለት ሲሆን እኮ ምንም ነገር እኮ ቶሎ ማድረግ ይቻላል። ምንም
ምንም አይደለም፣ ግን ለሰው መስማማት የለም እኮ ከባዱ ይሄ ችግሩ ይሄ ነው እንጂ እኮ ሳሎን ይጨርሱና በስንት ደቂቃ ነው ሳሎን የሚያልቀው? ትንሽ ደቂቃ ነው የሚፈልገው። አንዱ እየጠረገ ከሆነ አንዱ እየወለወለ፣ ያኛው ደግሞ መወልወል መጥረጉን ወይም አንዱ አለ አይደል እየጠረገ እየተወለወለ ምናምን ሲሆን እኮ ቶሎ ያልቃል ስራ። እኔ ግን በሁለት ያለው ቦታ አልሰራው፣ ግን አይቻለሁ፣ ችግሩን አይቻለሁ። ከዚህ በፊት የሰውየው እንትን ፋሚሊዎች እዛ ቤሩት ነበሩ። ከነሱ ጋር ሄጄ ነበርኩኝ። ቤሩት? አዎ ሄጄ ለበናናቸው ያናንተ? አዎ ሰውየው የኛ ሁለቱም ለበናናቸው። አዎ ከዛም በኋላ ሄድኩኝ። ሲሄድ ኢትዮጵያዊን አለች። ከዛም የደቡብ ልጅ ናት። ቋንቋ የእሷና የኔ አንድ ነው። ከዛም አጋጣሚ ነው እሷ የራሱ እኔ ኢትዮጵያዊ መሆኑን አላወቀችም። እኔ እኮ አንቺ እኔ ናይጄሪያ ጋና ልጅ መስሎኝ ዝም አልኩኝ አለችው። ከዛም ስታወራ የእሷ ቋንቋና የኔ ቋንቋ አንድ ነው። አማርኛ እሷ ታወራ ወላይተኛ ነው የምታወራው። ከዛ በኋላ ተግባባን። ጉድ ነው እየኖረን ጉድ ነው እግዚአብሔርን ጉድ ነው። ከዛም ልጅቷ እየኖረች ጸባዩዋ ለየት እያደረች ሌሊት ተነስታ ስልክ ትይዛለች። አሁን ልጆቹ ሰዎቹ ይነሳሉ። እኛ በጠዋት ተነስተን ሳሎኑን ማጽዳት አለበት፣ ማስተካከል አለበት። ግን እሷ ሌሊት ተነስታ ከባሏ ጋር ነው የምታወራው። ሌሊት ተነስታ ስልክ ነው የምትይዘው። ባለትዳር ነው አይደለች? ገና ፍቅረኛዋ ጠዋት ሌሊት እኔ የስራ ቀን ጠዋት እኮ አጋው እግዚአብሔርን እንዴት እንዳናደደችኝ። ከዛም በኋላ አንቺ ቆይ እንዴት እንደዚህ ታረጊያለሽ? አሁን ሰዎቹ ይነሳሉ፣ አንቺ ቁጭ ብለሽ ስልክ ታወሪያለሽ። ሰዎቹ ከመጡስ አንድ ነገር ካወሩስ እነሱም መጥፎ ናቸው ትያለሽ ወይ ምን ትያለሽ አልኩኝ። ሐራም አንዳንዴ እኮ ለማዳሞች ነው ማሰብ አለበት። አዎ ገንዘብ ዝም ብሎ አይመጣም እኮ እነሱም አግዘሽ እንዲህ ሆነሽ አለችው። እሷ ትርፍ ቃላት ማውራት ጀመረችውና እሷን ትቼ ተነስቼ የራሴው ልብሶችን ለውሼ የራሴ ፍራሽን አነሳውና ስራ ጀመርኩ። እኔ ገና ውሃና ጨርቅ እንደዚህ ሲይዝ እኔ ሰውየው መጣ ወዲያውኑ ሳሎን። የት አለ ልጅቷ አለ። የኔ ሰውየው ነው አሰጠን። የት አለች ልጅ? ያቺኛው የት ሄደች? የእሷ ቤት እኮ ነው ይሄ፣ ያንቺ አይደለም። ያንቺ ስራ እሷን ማገዝ ነው እንጂ አንቺ ሌሊት ተነስተሽ ብቻሽ ይሄ ቤትን ማጠብሽ ግዴታ አይደለም። እሷ የት ሄደች አለ። ኦ ማይ ጋድ አሁን ችግር ነው። አሁን ምን ልው እሷ ደግሞ ምንድነው አንቺ የራስሽ ስራሽን ማሳየት ቀደም ብለሽ ተነስተሽ ቀደም ብለሽ በሱ ፊት ተገንተሽ ነው ብላ ከኔ ጋር እኔ ምን ላድርግ? እሷ ስልክ ያዘች። እነሱ ይነሳሉ። ሳሎን አልተጸዳም፣ ሶፋ አላስተካከለም። ከዛም እኔ ታይ ሚሮ ታይ እንደዚህ አይነት ነገር ጥሩ አይደለም። በኋላ ሰዎች አንቺ በዛ እኮ የራሷ ዜጋ ሆና ነው እኮ ሀበሻ መሆን ብቻ አይደለም ወላይታ ሆና ነው። ከዛም በኋላ እንደዚህ አልኩኝ። እነሱ ቋንቋ አንቺ ስለምታውቂ ለሴትዮዋን ለሰውየው አቃጥረሽ ነግረሽ ነው አለችው። በኢየሱስ ስም እኔ በቃ ሁለተኛ ስሜኝ የራስሽ ስራ ይሄ ቤትሽ ያንቺ ነው። መስራት ከፈለሽ ስሪ፣ ካልፈለግሽ ታይ። እኔ ልጆች ሲነሱ ለልጆች ቁርስ እሰጣለሁ። እነሱ የበሉት የጠጡት እኔ አጥባለሁ። አትንቂ። ከዚህ በኋላ የኔ ሰዎች የበሉት የጠጡት ነገር ሁሉ ልጆች የበሉትን እኔ አስተካክላለሁ። አንቺ የራስሽ ቤተሰቦችሽን ያንቺ ቤትሽን አጽጂ፣ አስተካኪ። እኔን ይሄ ነገር እኔ አይመለከተኝም። ቆምኩት። የኔ ሰውየው ደግሞ ሰይጣን ነው። ምን ሆና ነው? እሷን ለምንድን ነው እዛ ጋር ኩሽና ውስጥ ቁጭ ብላ ስልክ ታወራለች? አንቺ እዚህ ጋር ታጸጂያለሽ። ለምንድን ነው እንደዚህ ነው? ይወዳሉ። ከዛም በቃ እኔ ሚሊዮን እኔ ፈራው በልጅቷ ላይ የሆነ ነገር። መጀመሪያ ሴትዮዋ የሆነ ችግር እየፈለገች ናት በልጅቷ ላይ ማለት ነው። ኢትዮጵያ ሸኛታለሁ፣ ስራ አትሰራም፣ ስልክ ብቻ ነው፣ ሌላ ስራ አትሰራም። ኢትዮጵያ ሸኛታለሁ ሴትዮዋ እያለች ናት። ከዛም በኋላ እኔ ምንድን ነው ያልኩት? ወይኔ በላቸው ዛሬ